መጀመሪያ እንግዶቻችን ሰላም እንበል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በደህና መጣችሁ እንግዶቻችን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ስምህ ማን ነው ወንድሜ? ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ስሜ ሰመር ሙሳ ይባላል። ያንተስ? ስሜ ሐምዛ መሐመድ እባላለሁ። ስራ ምንድን ነው? ተማሪ ነኝ። ያንተ ስራ ምንድን ነው? እኔም ተማሪ ነኝ። የት ነው የምትማረው? መርከዙ ዲያሎ በጣም ይስጥ መርከዙ ዲያሎ ጥርስ ምንድን ነው የምትማረው? ቁርአንና ሐዲስ። መርከዙ ዲያሎ ተለይ ነው የሚገኘው? ድሬዳዋ አካባቢ ገንደገበታ ሰፈር። መርከዙ ዲያሎ ተነስተ ስንት ኡስታዝ ነው ያስቀረው? ሶስት ኡስታዝ ያስቀራሉ። መርከዙ ዲያሎ ተነስተ እየተማርክ ስንት ጁዝ ጨርሳል? 7 ቁርአን ጁዝ ጨርሻለሁ። አልሐምዱሊላህ። እኔም አላህ በላይ እውቀቱን ይጨምርልኝ። አሜን። እናንተም ጨምርልኝ። መርከዙ ዲያሎ ተነስተ መግባት ይቻላል? ይቻላል። ግን ለምን ፈለግ? እኔም እንዳንተ ቁርአንና ሐዲስ ለመቅራት ፈልጌ ነው። መግባት ትችላለህ። ወላጆች አንተታ ከኡስታዙ ጋር ይነጋገራሉ። አንተ ትገባለህ። የወር ክፍያ ስንት ነው? 100 ብር። ትንሿ መተው ልፈልጋል? አዎ ትችላለህ። ኧረ ግን ስራው አለች። ኡስታዛችን እንደዛ ያደረገልን። እሺ ይሄን ስለነገርከኝ በጣም አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መርከዙ ዲያል ወጠን እናሳድገው፣ እንገንባው፣ ጎን እንቁም። መርከዙ ዲያል ወጠን የህዝብ ነው።